ቀጥል ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሄጦ ቀበሌ ላይ በአብዮ ኤርሳሞ የመታሰቢያ ስቴዲየም ሁለገብ ስቴዲየም ላይ ነው ያለነው። ይህ ስቴዲየሙ ለ2018 ህዳር 9 ለብሔር ብሔረሰቦች ቀን ለማክበር ሆን ተብሎ በፌደራልና በክልሉ መንግስት ፕሮጀክት እየተሰራ ያለው ነው። በጣም የሚያስደምም በጣም የሚያስደስት ምርጥ ስቴዲየም ስለሆነ በጣም የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር የተከበሩ ዶክተር እንደሻው ጣሰውንና ምክትል ርዕሰ መስተዳድር የተከበሩ አንተነህ ፈቃዱ እንዲሁም የብልጽግና ፓርቲ ዋና የመንግስት ተጠሪ ዶክተር ድላሞ ኦትሬ እንዲሁም የካቢኔዎቻቸው ስራ አስፈጻሚ ከልብ እናመሰግናለን። ይሄ የጠቅላይ ሚኒስትራችን ዶክተር አብይ አህመድ ራዕይ ነው። ምክንያቱም ሁሉም አካባቢ ላይ እንደዚህ አይነት ሲሰራ ወጣቱ ትውልድ ደግሞ መዝናኛ ነው፣ የሚደሰት ነው። ይሄን በመከታተል ያሰራውን የሀዲያ ዞን አስተዳደራችንን የተከበሩ አቶ ማቴዎስ አንዮንና ስራ አስፈጻሚውን እንዲሁም የሆሳና ከተማ አስተዳደር ከንቲባችን የተከበሩ ሳሙኤል ሽጉጤና አስተባባሪዎቻቸውን ከልብ እናመሰግናለን። በመቀጠል ደግሞ ለተቀን ይሄ ስራ እንዴት እየሄደ ነው ብሎ እየተከታተለ ያለውን የሄጦ ቀበሌ አስተዳደር የተከበሩ አቶ ታምራት ካሳዋጨንጎ የሄጦ ቀበሌ ዋና አስተዳዳሪ እንዲሁም አቶ ተመስገን የሰላምና ጸጥታ ኃላፊ ሌሎችም የቀበሌ አስተዳደሮች ሁሉ ቀን እዚህ ጋር በመገኘት የህዝብ ልማት እንዴት እየሄደ ነው፣ ስራዎች እንዴት እየሄደ ነው እያለ እየሰሩ እየጎበኙ እያሰሩ ስላለ በሀዲያ ህዝብ ስም ከልብ አመሰግናለሁ።